የክሬዲት ስኮሮ የቤት ግዢውን ሊጎዳ እንደሚችል ያውቃሉ? ቤት ከመግዛቱ በፊት ማወቅ ያለብዎ 5 ጠቃሚ መፍትሄዎች። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። ቤት ለመግዛት ብቁ መሆኑንና ብድር የመክፈል አቅሞን ለመወሰን ከገቢዎ፣ ከስራ ታሪኮ፣ ከቁጠባ መጠኖ፣ ከዕዳና ገቢ ጥምርታዎ ወይም ዴት ቱ ኢንካም ሬሽዮ በተጨማሪ የሞርጌጅ አበዳሪዎች ከሚጠቀሙባቸው በጣም አስፈላጊ የፋይናንስ መለኪያዎች አንዱ የክሬዲት ስኮሮ ነው። አበዳሪዎች ክሬዲት ስኮሮን የፋይናንስ ጤንነቶና የብድር አጠቃቀም ልምዶ ጠንካራ ማሳያ አድርገው ስለሚያዩት ለቤት ብድር በሚያመለክቱበት ጊዜ የሞርጌጅ ብድር ክፍያዎትን በወቅቱ የመፈጸም እድሎ ምን ያህል እንደሚሆን ለመገምገም ይጠቀሙበታል። ክሬዲት ስኮር በብድር ታሪኮ ላይ በመመስረት የብድር አቅሞንና ብቁነቱን የሚያሳይ አሃዛዊ መግለጫ ሲሆን አብዛኛውን ጊዜ ከ300 እስከ 850 ባለ ቁጥር ይወከላል። በአጠቃላይ የክሬዲት ስኮሮ መጠን ከፍ ባለ ቁጥር በአበዳሪዎች ዘንድ የተሻለ ተቀባይነት ይኖሮታል። ይህም የተሻለ የብድር ሁኔታዎችንና ዝቅተኛ የሞርጌጅ ወለድ መጠኖችን ለማግኘት ይረዳዎታል። ምንም እንኳን አበዳሪዎች በአጠቃላይ ከፍተኛ የክሬዲት ስኮር ቢመርጡም ቤት ለመግዛት ግን የግድ ፍጹም የሆነ ክሬዲት ስኮር ሊኖሮት አይገባም። 620 ወይም ከዚያ በታች የክሬዲት ስኮር ያላቸው ተበዳሪዎችም ለአንዳንድ የሞርጌጅ ፕሮግራሞች ብቁ ሊሆኑ ይችላሉ። ሆኖም ግን ዝቅተኛ የክሬዲት ስኮር የሚከተሉትን ጎጂ ውጤቶች ሊያስከትል ይችላል። በከፍተኛ የወለድ መጠን መግዛትን፣ ከፍ ያለ የቅድመ ክፍያ ዳውን ፔመንት መክፈልን፣ የተገደቡ የሞርጌጅ ብድር ውሎችንና ከፍተኛ ወርሃዊ የሞርጌጅ ክፍያዎች ናቸው። ከፍ ያለ የክሬዲት ስኮር ያሉት መሆኑ የሞርጌጅ ብድሮን ይዘው በሚቆዩበት ዘመን ውስጥ ብዙ ሺህ ዶላሮችን ሊያስቆጥብሎ ይችላል። ክሬዲት ስኮሮ ላይ ተጽዕኖ የሚያሳድሩ ነገሮች። የክሬዲት ስኮሮ መጠን በክሬዲት ሪፖርቶ ላይ በተዘረዘሩ በርካታ ምክንያቶች ይወሰናል። እነሱም የክፍያ ታሪኮ፣ ያለቦት ዕዳ ካሎት አጠቃላይ የብድር መጠን ክሬዲት ሊሚት ጋር ያለው ንጽጽር፣ የብድር ታሪኮ ርዝመት፣ የብድር አይነቶቹ፣ በቅርብ ጊዜ የተከፈቱ አዳዲስ ሂሳቦች ብዛት፣ የብድር ፍተሻ ጥያቄዎች ክሬዲት ኢንኳይሪስ፣ ያልተከፈሉ ዕዳዎች ቻርጅ ኦፍስ፣ ለዕዳ ሰብሳቢ የተላኩ አካውንቶች ኮሌክሽን አካውንትስ እና የኪሳራ ታሪኮች ባንክራፕሲ ናቸው። ያንዳንዱ ምክንያት በክሬዲት ስኮሮ ላይ የሚኖረው ተጽዕኖ የሚለያይ ሲሆን የነጥብ አሰጣጥ ቀመሮቹም በሶስቱ ዋና ዋና የክሬዲት ሪፖርቲንግ ኤጀንሲዎች ማለትም አኳፋክስ፣ ኤክስፒሪያን እና ትራንስዩኒየን መካከል ይለያያሉ። የክሬዲት ስኮሮ እንዴት ማሻሻል ይችላሉ? ቤት ለመግዛት ካሰቡና ክሬዲት ስኮሮ የሚያሳስቦት ከሆነ ክሬዲት ስኮሮን ለማሻሻል የሚረዱትን የሚከተሉትን 5 እርምጃዎች ይውሰዱ። አንደኛ፣ ስህተቶች ካሉበት ለማረጋገጥ የክሬዲት ሪፖርቶን ይመርምሩ። የሚከተሉትን ጨምሮ የክሬዲት ሪፖርቶ ላይ ያሉትን ሁሉንም መረጃዎች ትክክለኛ መሆናቸውን በማረጋገጥ ይጀምሩ። እነዚህም ያለቦትን ቀሪ ሂሳብ አካውንት ባላንስስ፣ የክፍያ ታሪኮን ፔመንት ሂስትሪ፣ የዘገዩ ክፍያዎችን ሌት ፔመንትስ፣ ለዕዳ ሰብሳቢ የተላኩ አካውንቶች ኮሌክሽን አካውንትስ እና የተዘጉ ሂሳቦችን ክሎዝድ አካውንትስ ናቸው። በሪፖርቶ ላይ ያሉ ስህተቶች በክሬዲት ስኮሮ ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ሲሆን የተሳሳቱ መረጃዎችን ማረም ክሬዲት ስኮሮን በፍጥነት ለማሻሻል ይረዳል። በአሜሪካን የፌዴራል ሕግ መሰረት በዓመት አንድ ጊዜ የክሬዲት ሪፖርቶን በነፃ ከአኑዋል ክሬዲት ሪፖርት ዳካም ማግኘት ይችላሉ። ሁለተኛ፣ ብድርን መገንባት ስታብሊሽን ክሬዲት። ምንም አይነት የብድር ታሪክ ከሌሎት ወይም በጣም የአጭር ጊዜ የብድር ታሪክ ከሆነ ያሎት የብድር ታሪኮን በኃላፊነት ስሜት መገንባት መጀመር በጣም አስፈላጊ ነው። ቼኪንግ ወይም ሴቪንግ አካውንት መክፈትና የቁጠባ ልምድን ማዳበር የመጀመሪያ እርምጃ ነው። ክሬዲት ካርዶችን በኃላፊነት መጠቀም ደግሞ ቀጣዩ እርምጃ ይሆናል። ክሬዲት ካርዶች በአግባቡ ጥቅም ላይ ሲውሉ የብድር ታሪክን ለመገንባት የሚረዱ ሲሆን ገና አዲስ ለሚጀምሩ ሰዎች የሚከተሉት ይመከራሉ። ሴኪዩር ክሬዲት ካርድ ማውጣትን ያስቡ። ከተፈቀደሎ አጠቃላይ የብድር መጠን ውስጥ ጥቂቱን ክፍል ብቻ ይጠቀሙ። በተሻለ መጠን በየወሩ ያለቦትን ዕዳ ሙሉ በሙሉ ይክፈሉ። ከወር ወደ ወር ከፍተኛ ዕዳ ይዞ ከመሻገር ይቆጠቡ። ክሬዲት ካርድን በኃላፊነት ስሜት መጠቀም ብድርን በአግባቡ ማስተዳደር እንደሚችሉ ለአበዳሪዎች የሚያሳይ ትልቅ ምስክርነት ነው። ሶስተኛ፣ ሂሳቦችን ወይም ቢሎን በሰዓቱ ይክፈሉ። የክፍያ ታሪኮ ክሬዲት ስኮሮ ላይ ተጽዕኖ ከሚያሳድሩ ትልልቅ ምክንያቶች አንዱ ነው። የዘገዩ ክፍያዎች ክሬዲት ስኮሮን በእጅጉ ሊጎዱ ይችላሉ።
ይህን ለመከላከል አውቶማቲክ ፔይመንትን ያዘጋጁ፣ ክፍያዎችን የሚያስታውሱ ሪማይንደር ወይም አለርት ይጠቀሙ፣ ቢያንስ የሚጠበቅቦትን ዝቅተኛ ክፍያ በወቅቱ ይክፈሉ። አራተኛ፣ ዕዳውን ይቀንሱ። ዕዳን መቀነስ በተለይም የክሬዲት ካርድ ዕዳን የብድር አጠቃቀም ጥምርታውን ክሬዲት ዩቲላይዜሽን ሬሾ በመቀነስ ክሬዲት ስኮሮ ሊያሻሽል ይችላል። የብድር አጠቃቀም ጥምርታ ማለት በክሬዲት ካርዶቹ ላይ የተፈቀደለው አጠቃላይ የብድር ገደብ፣ ክሬዲት ሊሚትና እርስዎ በተግባር የተጠቀሙበት ዕዳ መጠን ያላችሁን ንጽጽር ሲሆን ከ30% በታች እንዲያቆዩት ይመከራል። ማለትም አጠቃላይ የካርዶ ገደብ $1000 ከሆነ በካርዱ ላይ የሚኖረው ዕዳ በማንኛውም ጊዜ $300 በታች መሆን አለበት። አምስተኛ፣ አዳዲስ የብድር ሂሳቦችን ከመክፈትና የቆዩ አካውንቶችን ከመዝጋት ይቆጠቡ። ለቤት ብድር ለማመልከት የተዘጋጁ ከሆነ በጣም አስፈላጊ ካልሆነ በስተቀር አዳዲስ ክሬዲት ካርዶችን ወይም ብድሮችን አይክፈቱ። አዳዲስ ሂሳቦች የብድር ታሪኮን አማካኝ ዕድሜ በመቀነስና የብድር ፍተሻ ጥያቄ ሃርድ ኢንኳየሪ በመፍጠር ክሬዲት ስኮሮን ይቀንሳል። በተመሳሳይ መልኩ ረዘም ላለ ጊዜ የቆዩ አካውንቶችን ባይጠቀሙባቸውም እንኳ አለመዝጋት ደግሞ የብድር ታሪኮን አማካይ ዕድሜና ሊጠቀሙ የሚችሉት ቀሪ የብድር መጠን ከፍ እንዳለ እንዲቆይ በማድረግ ክሬዲት ስኮሮ እንዳይወርድ ይከላከላል። ሲጠቃለል የክሬዲት ስኮሮ በቤት ግዢ ሂደት ውስጥ ትልቅ ሚና ይጫወታል። ክሬዲት ስኮሮ መሻሻል የሚያስፈልገው ቢሆን እንኳ ቀደም ብሎ በማቀድ አንዳንድ ተግባራዊ እርምጃዎችን በመውሰድ ዕዳን በኃላፊነት በመጠቀምና ክፍያዎቹን በወቅቱ በመፈጸም ቤት ለመግዛት በሚዘጋጁበት ጊዜ ጠንካራ አቋም እንዲኖረው ያደርጋል። ይህን ጉዳይ በለጠ ለመረዳትም ሆነ ለቤተሰቡና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያደርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።